በመጨረሻም ኢራን ለአሜሪካ እጅ ሰጠች። የኢራን ጠቅላይ መሪ አያቶላ አሊ ኾሜኒ አሜሪካ ኢራንን ካጠቃች አካባቢ ጦርነት ይነሳል ሲሉ አስጠንቅቀው ነበር። አሁን ግን ነገሮች እየተቀየሩ ነው። አሜሪካና ኢራን ከመዛዛት ሊተርፉ ጫፍ ላይ ደርሰዋል። ሆኖም ግን ብዙ ነገር ይቀረዋል። ኾሜኒ ጦርነትን የምንጀምር አይደለም፣ ሌላ ሀገር ማጥቃት አንፈልግም ብለዋል። ኢራን ጣቶቿ ቃታ ላይ መሆናቸውን በመግለጽ ከአሜሪካ ለሚፈጸምባት ጥቃት የአጸፋ ምላሽ እንደምትሰጥ ዝታለች። ምንም እንኳን ያላት ኃይል ከአሜሪካ የባህርና የአየር ኃይል ጋር ሊወዳደር እንደማይችል ግልጽ ቢሆንም አሁንም በዋሻዎች ከመሬት በታች ወይም ራቅ ባሉ ተራራዎች ውስጥ ተደብቀው በሚገኙ የባሊስቲክ ሚሳይሎችና ድሮኖች የአጸፋ ምላሽ ልትሰጥ ትችላለች። እስራኤልን በከባዱ የመምታት ዕድሏ ሰፊ ነው። በአረብ ባህረ ሰላጤ በኩል በሚገኙ በባህሬንና በኳታር የአሜሪካ ወታደራዊ ሰፈሮች እንዲሁም መሰረተ ልማቶች ላይ ጥቃት ልትፈጽምም ትችላለች። ከፈለገችም የአሜሪካ ጥቃቶች ተሳታፊ ናቸው ብላ በምታስባቸው እንደ ዮርዳኖስ ወይም እስራኤል ያሉ ሀገራትን አንዳንድ ወሳኝ መሰረተ ልማቶችን ኢላማ ማድረግ ትችላለች። አንድ የአሜሪካ መርከበኛ በባህረ ሰላጤው በሚገኝ የጦር መርከብ ላይ ሆኖ ኢራን የተቀናጀ ጥቃት ትፈጽማለች የሚል ስጋት እንዳለው ገልጿል። ኢራን በአንድ ወይም በብዙ ኢላማዎች ላይ በርካታ ፈንጂዎችን በድሮኖችና በፈጣን ባህር ሰርጓጅ የጦር ጀልባዎች የምትተኩስበት ቦታ ይህ ነው። በዚህ ምክንያት የአሜሪካ የባህር ኃይል መከላከያዎች ሁሉንም በአንድ ጊዜ ማስወገድ አይችሉም። ግን አሜሪካ ኢራንን ካጠቃች ኢራናውያን ጠንካራ ምላሽ ይሰጣሉ። በአሜሪካ የተጀመረው ጦርነት በቀጠናው ይስፋፋል ሲሉ ገልጸዋል። በአንጻሩ ትራምፕ ኢራንን ከስምምነት ላይ እንደምትደርስ ተስፋ አለኝ በማለት ከኾሜኒ የተለየ አስተያየት ሰጥተዋል። በዚህም ተስፋ አድርጋለሁ ስምምነት ላይ እንደርሳለን፣ ከተስማማን ጥሩ ነው፣ ካልተስማማን የሚፈጠረውን እናያለን ያሉት። የኾሜኒና ትራምፕ አስተያየት የተሰማው የሁለቱ ሀገራት ባለስልጣናት ጦርነቱን ለማስቀረት በሚቻልበት ሁኔታ ላይ ውይይት እያደረጉ በሚገኙበት ወቅት ነው። አሁን ከስምምነት ላይ አልደረሱም፣ ነገር ግን ኢራን እጅ ለመስጠት የተዘጋጀች ትመስላለች እያሉ ነው። ብዙዎች ኢራን በሰው ልጆች ታሪክ ለመጀመሪያ ጊዜ ሆስፒታል ገንብታ ማከም የጀመረች፣ በአልጀብራ ቀመር ሂሳብ አስልታ ለዓለም ያስተማረች፣ ኬሚካል በማዋሃድ በጥበብ የተራቀቀች፣ በአርኪቴክቸር ሳይንስ እና ዲፕሎማሲ በመካከለኛው ምስራቅ አሃዱ ያለች፣ በጠቢባን ልጆቿ በቀጠናው ለመጀመሪያ ጊዜ ድሮን አምርታ ለገበያ ያቀረበች፣ የሴቶችን የመማር ነፃነት በመስጠት 70% ሴቶች በዲግሪ ደረጃ ያስመረቀች፣ ሴቶችን ማስተማርን ብዛም ባልሆነበት ቀጠና 25% የሀገሪቱን የኒኩሌር ሳይንቲስቶች ለሴት ልጆቿ የሰጠች፣ በፕላኔታችን በምዕራባውያን ማዕቀብ ብዛት ቀዳሚ ሆነች፣ የዓለም ፖለቲካ የወሬ ማጣፈጫ ሀገረ ኢራን በመጨረሻም እጅ ሰጠች። አሜሪካ ሁሉንም ማዕቀብ ካነሳችልኝ ኒኩሌር የማብላላት ስራዬን በተወሰነ መንገድ ቀንሳለሁ አለች። ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የአገሪቱ የአቶሚክ ኃላፊ መናገራቸውን የዜና ወኪሉ ሮይተርስ ዘገበ። ኢራን ያቀረበችው ሀሳብ ከአሜሪካ ጋር እያደረገችው ባለችው ድርድር በግልጽ አቋሟ የተንጸባረቀበት ተደርጎ ተቆጥሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማሰማራታቸውን ተከትሎ በዋሽንግተንና ቴህራን መካከል ጦርነት ይነሳል የሚል ስጋት በርትቶ ቆይቷል። ይህ ስጋት ማየሉን ተከትሎም የአሜሪካና ኢራን ዲፕሎማቶች ካለፈው ሳምንት ጀምሮ በኦማን አደራዳሪዎች አማካይነት ኦማን ውስጥ ንግግር እያደረጉ ነው። የተባበሩት መንግስታት የኒውክሌር ተቋም ባለፈው ዓመት ይፋ ያደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ ዩራኒየም አከማችታለች። የኢራን ዩራኒየም እስከ 60% የሚደርስ የጥራት ደረጃ እንዳለውም ተገልጿል። ዩራኒየም ለጦር መሳሪያነት ደረጃ ደርሷል የሚባለው 90% ጥራት ሲኖረው ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነም ተቋሙ አስታውቋል። ባለፈው ዓመት የኢራን የኒውክሌር ጣቢያዎች ላይ አየር ድብደባ የፈጸመችው አሜሪካ ይህን የዩራኒየም ክምችት እንድትተው ፈልጋለች። የኢራን የአቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ 60 በመቶ የበለጸገውን ዩራኒየም የመበረዝ ወይም ዳይሉቲንግ አማራጭ በምላሹ የተጣሉብን ሁሉም ማዕቀቦች ይነሳሉ ወይስ አይነሱም በሚለው ላይ የተመሰረተ ነው ብለዋል። እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገው ንግግር የኢራንን የበለጸገ ዩራኒየም ወደ ሌላ ሀገር የመላክ ሀሳብ እንዳልተነሳም ኃላፊው መናገራቸውን የኢራን የዜና ወኪል አይኤስኤን ዘግቧል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ አያቶላ አሊ ኾሜኒ የቅርብ አማካሪና የብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላሪጃኒ
ከአሜሪካ ጋር ድርድር እየተደረገባት ወዳለችው ኦማን እንደሚጓዙ ተዘግቧል። በዚህ ጉዞ ላሪጃኒ ከኦማን ከፍተኛ ባለስልጣናት ጋር ተገናኝተው ስለ ወቅታዊ ቀጠናና ዓለም አቀፋዊ ሁኔታዎች እንዲሁም ስለ ሁለትዮሽ ትብብር ይመክራሉ ሲል ከፊል ይፋዊ የዜና ወኪል የሆነው ታስኒም ዘገባ አመልክቷል። ቀጣዩ ዙር የአሜሪካና የኢራን ድርድር የሚካሄድበት ጊዜና ቦታ እስካሁን አልታወቀም። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ቀጣዩ ዙር ንግግር ለዚህ ጉዳይ ፍትሐዊና ሚዛናዊ መፍትሄ ለማግኘት የሚያስችል ተገቢ አጋጣሚ ነው ብለዋል። አሜሪካ ከፍተኛ ጫናዎችን ከማሳደር ከተቆጠበችና ቃሏን የምታከብር ከሆነ ተፈላጊ ውጤት ላይ መድረስ እንደሚቻልም ገልጸዋል። ከአሜሪካ ጋር በገባችበት ሰጣ ገባ ያልተጣለባት የማዕቀብ ናዳ የለም። ምናልባት ሀገሪቱ ኢራን ባትሆን ኖሮ የማዕቀቦቹን ናዳ የሚሸከም ጫንቃ ሊኖራት አይችልም። ይህ ማዕቀብ ያላጎበጣት ኢራን ምንም ጥሬ ዕቃ ከውጭ ማስገባት ባትችልም $50 ባልሞላ ወጪ ተምዘግዛጊ ሰው አልባ ድሮኖች፣ ሰማይ ሰንጣቂ ሚሳይሎች፣ ቀላልና ከባድ መሳሪያዎች ተሻግራ 60% የተብላላ ኒኩሌር ባለቤት መሆን ችላለች። አያቶላዎቹ በራስ የመቆም ምሳሌዎች ናቸው። 90% የመኪናውን ክፍል በራሷ የምትሰራቸው የትራንስፖርት ሞተርና የግል ኢራን ኮድሮ፣ ሳይፓ፣ ፋርስ ኮድሮ የመኪና ብራንዶችን በዓመት 1 ሚሊዮን መኪኖች አምርታ ትሸጣለች። ሀገሪቱ ትላንቷን አጥብቃ ትወዳለች። ዋና ከተማዋ ታሪክን ከባህል፣ ዘመናዊነትን ከፖለቲካ ጋር ያጣመረች ከተማ ናት። ከነዚህ መካከል የከተማዋ እምብርትና የሀገሪቱ የርቀት ስሌት 00 ተብሎ የሚጀመርበት የፋርስን ስልጣኔ ለማስታወስ የተገነባው አዛዲ ታወር የዓለማችን 6ኛው ረጅሙ ታወር ሚላት ታወርን ጨምሮ ማንነቷን ገላጭ አርኪቴክቸር ውጤቶች፣ ከ400 ዓመታት በላይ ዕድሜ ያለው የግራንድ ባዛር ዛሬም በድምቀት የፋርስ ምንጣፎችን፣ የአገር በቀል ምርቶች ይሸጡበታል። ከ60 በላይ ዩኒቨርሲቲዎች መገኛ የሆነችው ቴህራን በመካከለኛው ትልቅ እንደሆነ የሚነገርለት ሜትሮ ዘመናዊ ትራንስፖርት በከረሜላ መግዣ ዋጋ ለህዝብ አገልግሎት ይሰጣል። የዱባይን ዱባይ ሞል የቻይናውን ሳውዝ ቻይና ሞል በመብለጥ የዓለማችን ትልቁ የገበያ ሞል በኢራን ይገኛል። 2 ሚሊዮን ካሬ ይሰፋል። በቴህራን የፐርሺያን ስልጣኔ 2050 ዓመት መታሰቢያ ባከበረችበት ወቅት በ24 ዓመት የዩኒቨርሲቲ ተማሪ ንድፎ የተሰራ የነፃነት ሐውልት የከተማዋ ግርማ ነው። በየቀኑ 5 ሚሊዮን ተሳፋሪዎች የሚያስተናግደው ዘመናዊ ምድር ውስጥ ባቡርና ሜትሮ አገልግሎት በመስጠት ከጎረቤቶቿ ትለያለች። ከቴህራን ወጣ ስንል ደግሞ የኢራንን መንፈሳዊ ከተማ ማሻድን እናገኘዋለን። በዓመት 25 ሚሊዮን ጎብኚዎችን የምታስተናግድ ከምድራችን ትላልቅ የእምነት ስፍራዎች አንዱ የሆነውን መስጊድ የያዘች በሺህ አማኞች ቅድስት የተባለች ከተማ ናት። ኢስፋሃን ደግሞ የሃይማኖት መቻቻል የሚታይባት የአይሁዶች ቤተ እምነት፣ የክርስቲያን አብያተ ክርስቲያናት መሳጅዶች ጎን ለጎን የሚገኙባት ዩኔስኮ በቅርስነት የመዘገባት ከተማ ናት። የአያቶላዎቹ ሀገር በሀገርነት 1000 ዓመት የሚለውን ቁጥር ከሚያውቁ ጥቂቶች አንዷ ከጫካ ወጥቶ ቤት ቀልሶ መኖር የጀመረባት የመንግስታዊ ስርዓት አስተዳደር በመስኖ ማረስ ከቃል አልፎ በጽሑፍ መግባባት መነሻው ከዚሁ ነው። ዓለማችን ላይ ለዘመናት የራሷን የቀን አቆጣጠር እስካሁን የምትጠቀም የራሷ ካላንደር ያላት ባህልን ከታሪክ በራስ የመቆም መቻልን ከዘመናዊነት በማዋሃድ እልፍ የቱሪስት መዳረሻዎች የያዘች ብትሆንም የዓለም ስርዓት በጣለባት ማዕቀብ ተጠቃሚ ያልሆነችም። ለማሳረጊያ አንድ ታሪክ እናካፍላችሁ። እስራኤልና ኢራን የዛሬን አያድርገውና ወዳጅ ሀገራት ነበሩ። ያውም የአሜሪካውን ሲአይኤ ያልደረሰበት ሚስጥር የተጋሩ ወዳጆች። ዛሬ ካልተጋደልን የሚሉት ሁለቱ ፍቅራቸው ለእይታ ያስቀና ነበር። እስራኤል ዙሪያውን ያሉ የአረብ ሀገራት ነዳጅ አንሸጥም ባሏት ወቅት ኢራን በሯን ከፍቷ ከመስጠት ባሻገር ከአሜሪካ ተደብቀው ፕሮጀክት ፍላወር የተባለ የአሜሪካን ሚሳኤሎች እስራኤላውያን በእውቀት ኢራን በገንዘብ ተባብሮ ያመርቱም ነበር። ከ4 አስርት ዓመታት በፊት እስራኤል ሀገር ለመሆንና በአንድ እግሯ ለመቆም ስትጣጣር በነበረበት ወቅት ለእስራኤል የሀገርነት ዕውቅና ለመስጠት ቀዳሚ ከነበሩ 2 የእስልምና እምነት ተከታይ ሀገራት መካከል ኢራን አንዷ ነበረች። ኢራን የአየር መቃወሚያ መርከቦች፣ ራዳሮች፣ ሌሎችም መሳሪያዎች በእስራኤል በኩል ይቀርብላት ነበር። ዛሬ ላይ ሁለቱ ሀገራት ግጭት መንስኤ የሆነው ኒኩሌር እንድታመርትም የእስራኤል ተሳትፎ አለበት። ሞሳድ በመካከለኛው ምስራቅ የአረብ ሀገራትን የሚሰልልበት ቢሮው ቴህራን ላይ ነበረው። በአሁኑ ጊዜ በቴህራን ከ30,000 በላይ እስራኤላውያን ይኖራሉ። ትላንት ተመልካችና ሰሚ የሚቀናባቸው ሁለቱ ሀገራት በሃይማኖት የተጀቦነ ፖለቲካ ነጠላቸው እንጂ ህዝብ ለህዝብ ውስጥ ጥላቻ የለባቸውም። ማን ያውቃል ነገ ደግሞ ፍቅራቸው ሊመለስ ይችላል ሲል ታዴ የማመይ ልጅ ሐሳቡን ይገልጻል።